አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የሰሚራ ቻናል ተከታታዮች እንዴት ናችሁ? እንደዚሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ከኔ ጋር ሁሉ ሰላም ሁሉ አማን ነው። እንደተለመደው ዛሬም በአዲስ ቪዲዮ መጥቼ ያለው የዛሬው ደግሞ በጣም ዘና ፈታ የሚያደርግ ቪዲዮ ነው ይዤላችሁ የመጣሁት። እኔ ለእናንተ ማልሆነው የለም። እናንተ ብቻ ላይክ አድርጉ፣ ሼር አድርጉ፣ አበረታቱኝ ጥሩ ጥሩ ኮሜንት በመጻፍ እንጂ እማላመጣላችሁ ነገር የለም ማለት ነው። እና እናንተ ብቻ ላይክ እያደረጋችሁ አበረታቱኝ ማለት ነው። እንግዲህ ያው በጣም ስቃችሁ አታበሩም ማለት ነው። ከሌላ ቀን ከወትሮ በተለየ ነው ዛሬ እንኳን በጣም ጣፋጭ አዝናኝ የሆነ ቪዲዮ ነው ይዤላችሁ የመጣሁት ማለት ነው። እናንተም ተዝናኑ ማለት ነው። እና አንዳንዴ እንደዚህ ያጋጥማል ማለት ነው። ሽክ ብላችሁ ምን አለብኝ ብላችሁ ትወጡና ከዛም በኋላ እንደዚህ አይነት ነገር ይገጥማችኋል ማለት ነው። እኔ እሱ ከመውደቁ የኔ ጩኸትስ አንቺ ምን ሆነሽ ነው አትሉኝም እንዴ? እኔ እንዴት እንደጮህኩኝ ብትሰሙ ኖሮ ማለት ነው። ራሴ እንደወደቁ ደግሞ መውደቁ እኮ ችግር የለውም ትወድቃላችሁ። ድንጋጤው ደግሞ ረዥም ሰውማ አቤት አቤት ረዥም ሰው ደግሞ ሲወድቅ አያምጣ ያድርስ ነው ማለት ነው። ቪዲዮ እስከ መጨረሻው እዩት ማለት ነው። ትደሰቱበታላችሁ፣ ትዝናኑበታላችሁ ብዬ ነው ይዤላችሁ የመጣሁት ማለት ነው። ላይክ አድርጉ ተደራሽነት እንዲኖረው ዋና ነገር ላይክ ነው እላችኋለሁና አስባችሁት አሁን እሱ ምን አለብኝ ብሎ ስራ ለመሄድ ይሄኔ ሰዓት ረፍዶበታል ይመስለኛል። የመንግስት ሰራተኛ ይመስላል። ከነ ጃኬቱ ከነ ቦርሳው ማለት ነው። ያኔ ረፍዶበታል ምን አለብኝ ብሎ ሽክ ብሎ ሲወጣ እንግዲህ ያልጠበቀው ሰፕራይዝ ነው። አቤት ጭቃ ዝናብ። እንግዲህ ክረምት እኮ ከሁሉ ነገሩ በቃ የሚያስጠላችሁ እንደዚህ ነው። ገጥሟችሁ አታውቁም እናንተ? እንደዚህ ሽክ ብላችሁ ስትወጡ ከዛ እንደዚህ ዘንቦ ወድቃችሁ አታውቁም? እኔ አንድ ቀን ወድቄ ማለት ነው ምንድነው የተባልኩት በወደቅኩበት ቦታ ማለት ነው። እዚህ ሰፈር በቃ ጥሩ ቦታ ገዝተሻል፣ ግን መግዛት ባለብሽ ቦታ አይደለም የገዛሽው ይሉኛል። ስትወጥቁ ደግሞ እንደዛ ነው የሚሏችሁ። ተች እዚህ ላይ ቦታ ትገዣለሽ እንዴ? መግዛት ባለብሽ ቦታ ትተሽ ምናምን ብለው ይላሉ ማለት ነው። እና በጣም ይከብዳል ማለት ነው። ቪዲዮ እስከመጨረሻው እዩት ማለት ነው። ከወትሮ በተለየ ትደሰቱበታላችሁ ማለት ነው። ፈታም ትሉበታላችሁ። እኔም ፈታ አድርጎኛል። አያምጣ ያድርስ ነው እና እስከመጨረሻውን እንድትከታተሉት በአክብሮት ጋብዣችኋለሁ። ተከታተሉት እስከመጨረሻው። እንደተለመደው ደግሞ በሌላ ጊዜ በሌላ ቪዲዮ በጥሩ በዚህም በተሻለ እመጣለሁኝ ማለት ነው። እስከዛ ደግሞ ሰላማችሁ ይብዛልኝ፣ በርቱልኝ።